ሪፖርትን ፊልተር ማድረግ ሪፖርታችን ውስጥ እንገባለን ለምሳሌ ጄኔራል ሌጀር አሁን እዚህ ውስጥ ለምሳሌ ፊልተር ማድረግ ብፈልግ ኦፕሽን ውስጥ እመጣለሁ ፔሪድ ያሳየኛል this ፔሪድ ይላል የዚህኛው ወር ነው የሚያሳይ ለምሳሌ ኦል የ24ቱን ወር ባንድ ሌጀር እንዲያወጣልኝ ከፈለኩ ሬንጅ ከፔሪድ 1 እስከ ፔሪድ 3 የሶስት ወሩን ሪፖርት ማየት ከፈለኩ ከረንት ፔሪድ ከሆነ የከረንት ፔሪድ ይሄ በቀናት ደረጃ ስናስብ ነው የወሩን ከፈለኩ የወሩን የሶስት ወር ከፈለኩ የሶስት ወር የስድስት ወር ከፈለኩ የስድስት ወር ስታርቲንግ እና ኢንድ ፖይንቲንግ እዚህ ላይ ሬንጅ የሚለውን ምርጥና this period ካልነው ከረንት ፔሪድ ማለት ነው ኦል ካልነው የ24ቱን የሁለት አመት ሪፖርት ነው የሚሰጠኝ ግን ሬንጅ ብለነው or this period let's see this period የዚህን ወር ማለት ነው ጄኔራል ሌጀር አይዲ በአካውንት ታይፕ ለምሳሌ በአካውንት ታይፕ ኢኳል ቱ ካሾችን ብቻ እንዲያወጣል ኦኬ ብለው ሪፖርት ላይ የማያቸው ካሾችን ብቻ ነው ሌሎቹ አይመጡም ማለት ነው you see ፊልተር አደረገልኝ ማለት ነው ኦፕሽን ኦል ካልኩት ሁሉም ነው የሚመጡት ሁሉም ይመጣሉ ሁሉም ሪፖርቶች ይመጣሉ ማለት ነው እዚህ ላይ ይሄ ሁሉ ሪፖርት ይመጣል እስከ ኤክስፔንስ ድረስ ያለው ኦፕሽን ብለን ጄኔራል ሌጀር አካውንት ለምሳሌ ሬንጅ ከዚህ ሬንጅ ለምሳሌ ከ11 10 እስከ 21 10 ድረስ ወይም እስከ ሴልስ ድረስ 41 10 ድረስ ልንለው እንችላለን ዜን ኦኬ ብንለው እስከ ሴልስ ድረስ ነው ሊያመጣልን የሚችለው የመጨረሻችን አካውንት ማን ነው ሴልስ ነው የሚሆነው ማለት ነው ከዛ በታች ያሉት አይመጡም ማለት ነው በዚህ መልኩ ኦፕሽን ውስጥ ገብተን ፊልተር የምትለውን ኦፕሽን መርጠን በዚህ መልኩ ልንመርጥ እንችላለን አሁን ኢኳል ቱ አክቲቭ ኢንአክቲቭ የምናደርገው ፊልድ ካለ አክቲቭ የምናደርገው ካለ አክቲቮቹን በሙሉ እንዲያመጣልኝ ኢንአክቲቮች ከሆኑ ኢንአክቲቮቹ እንዲያመጣልኝ በዚህ መልኩ ምን ላደርግ ይችላልው ፊልተር ማድረግ ይቻላል ማለት ነው ፊልተር ማድረግ ይቻላል ይሄ ፊልተሪንግ ሜካኒዝም ነው ማለት ነው ሪፖርት ኦርደር ባይ አይዲ ነው የሚለው በዲስክሪፕሽን ጄኔራል ሌጀር ዲስክሪፕሽን ካልነው በፒቲካሽ ካሽ ምናምን በሚለው ዲስክሪፕሽን እንዲመጣ ከፈለግን በዛም ማምጣት እንችላለን ግን ጄኔራል ሌጀር አይዲ የሚለው ሞር ኮንቪኒየንት ነው ማለት ነው ዜን ኦኬ ብለን እንሄዳለን ፊልድስ ላይ ስንመጣ ሪፖርታችን ላይ ዲስፕሌይ እንዲሆኑ የምንፈልጋቸውን ፊልዶች ብቻ ነው የምንመርጠው ሪፖርታችን ላይ ለምሳሌ ባላንስ ማያስፈልገን ከሆነ ባላንስ ይሄ ፊልድ ማያስፈልገን ከሆነ ባላንስን ክሊር አድርገን ኦኬ እንላለን you see no balance አያችሁት ኦፕሽን እንደገና ፊልድስ ባላንስን ከፈለግነው ኦኬ ባላንስ ይመጣልናል ማለት ነው ማንፈልጋቸውን ፊልዶች በዚህ መልኩ ምን ልናደርግ እንችላለን ልናስወግድ እንችላለን ፎንት ያው ማሳመሪያ ነው እንዳየነው ይሄ ፊልዶችን ኮንትሮል ለማድረግ ነው የሚያገለግለው ማለት ነው እዚህ ላይ ያየናቸው ማንኛውም ሪፖርት ላይ ያገለግላሉ ለምሳሌ ፋይናንሻል ስቴትመንት ላይ ብንመጣ ኢንካም ስቴትመንት ከረንት ፔሪድ ይላል በዚህ ወር ያለውን ነገር ሬንጅ ከፈለግን ሬንጅ እንሰጠዋለን ኢንካም ስቴትመንት የሶስት ወር ከፈለግን የሶስት ወር እንመርጥለታለን የስድስት ወር ከፈለግን ኢንካም ስቴትመንት ስድስት ወር እንመርጥለታለን ዜን ኦኬ ማለት አውቶማቲካሊ ኢንካም ስቴትመንት ሪፖርት ይመጣል ናው አሁን ሴልሳችን ቶታል ሴልሳችን ስንት ነው 26665 ብር ኮስት ኦፍ ጉድ ሶልዳችን ስንት ነው 20237 ብር ነው ቶታል ረቨኑ ግሮስ ፕሮፊታችን 6428 ነው ኦኬ ኤክስፔንሶቻችን ብዙ ናቸው ኖርማሊ ብዙ ኤክስፔንሶች ስላሳለፈን በጣም ብዙ ኤክስፔንሶች አሉን እነዚህ ኤክስፔንሶች ደግሞ አክቹአሊ ኔት ኢንካማችንን ኔጌቲቭ እንዲሆን ኦር ሎስ እንዲሆን ያሳያሉ ማለት ነው ምክንያቱም ይሄ የአንድ ወር ዲፕሪሲዬሽን ካልኩሌሽን ነው በጣም ብዙ ነው ሊሆን አይችልም የአንድ ወር አጀስትመንት ይሄን ያህል ሊመጣ አይችልም
just for training purpose ስለሆነች እንጂ ካምፓኒያችን per month ይሄን ያህል ሎስ ሊኖረው አይችልም ማለት ነው እንደ ሽያጫችን ይሄን ያህል ሎስ ልናመጣ አንችልም anyway ማንኛውንም ሪፖርት በዚህ መልኩ ምን ልናደርግ እንችላለን አሁን እዚህ ላይ ኦፕሽን ስንመጣ ኦፕሽን ፊልተሪንግ ኦፕሽን ነው ፕሪንት ፔጅ ነምበርስ ከፈለግን ፔጅ ነምበር show zero amounts ካልፈለግን ኦኬ ዜሮ አማውንቶች እንዲወጡ you see ከፈለግን ግን ምን ፊልድ አፌክት ሆኗል የሚለው ዜሮ አማውንቶች እንዲመጡ ላይክ እነዚህ ዜሮ አማውንት ናቸው እንዳይመጡ ከፈለግን ኦፕሽን እንዳይመጡ ማድረግ እንችላለን ማለት ነው እንዳይመጡ ማድረግ እንችላለን ስለዚህ በዚህ መልኩ ሁሉንም ሪፖርቶች እንደፈለግነው ማድረግ እንችላለን ኢንቨንተሪ ላይ መተን ለምሳሌ ኮስቲንግ ሪፖርት ኢንቨንተሪ ኮስቲንግ ሪፖርት እያንዳንዱ አይተም እንዴት ሽያጩ እንደተካሄደ ማወቅ ብንፈልግ እያንዳንዷ ኮስቲንግ መትዷን መተን ማየት እንችላለን እንዴት እንደተሸጠ ለማን እንደሸጥን ለምሳሌ አሁን እዚህ ላይ ስንመጣ ቢአይ ተሽጧል እዚህ ላይ ለማን የተሸጠው ደብል ክሊክ ማድረግ ነው ላይ በክሬዲት ሚሞ የተመለሰ ነው ይሄ ኦኬ ይሄ መልስ ነው ኳንቲቲ ሶልድ ኔጌቲቭ ይሄ ፖዚቲቭ ሴልስ ነው ስለዚህ እዚህ ላይ እንመጣል ደብል ክሊክ እናደርጋለን አሁን ሴልስ ኢንቮይሲንግ በክሬዲት ለማን የተሸጠ ነው ለኬቲ የተሸጠ ነው ቢሲ ለኬቲ የተሸጠ ነው እያንዳንዷን ሴልስ እዚህ ላይ ማየት እንችላለን ማለት ነው ይሄ ኮስቲንግ ሪፖርት ነው ላይክ ዩኒት አክቲቪቲ ሪፖርታችን ኳንቲቲ አጀስትድ የሆነው ሶልድ ፐርቼዝ 200 ነበር 13 ሸጥን 20 ገዛን አንድ አጀስት ተደረገ ጠቅላላ 206 አለን ይሄን መልኩ ያሳያል ሽያጩን ልክ እንደዚህ ሁሉ ማንኛውንም ሪፖርት እየገባን አጀስትመንት ጆርናል አንድ አለችን እሷን ያሳየናል ኢንቨንተሪና ኮስት ኦፍ ሴልስ አጀስት የተደረገበት አጀስትመንት ስናሳልፍ አጀስትመንት ጆርናል አውቶማቲካሊ ነው ማለት ኮስት ኦፍ ጉድ ሶልድ ጆርናላችን ኤቭሪ ሪፖርት አለን እዚህ ውስጥ እየገባን ማየት እንችላለን ማለት ነው